አንቺ ሁሉ ፍቅረኛ ነሽ ማለት ነው። የኔ ሚስት ደግሞ እንደ ማህተቤ ለብቻ የምትሰጠኝ እንጂ እንደ ሰንበት ቂጣ ከሁሉም ጋር መጋራት አይደለችም። እሺ ሳን ቆንጆ ነኝ አይደል? ሚስተር ሰን መመለስ የማትፈልገው ጥያቄ እኔ እንጃ። ቆንጆ ነሽ እንዴ? እኔ እንጃ። ቆንጆ ካልሆንኩ ታዲያ ለምንድነው ፍቅረኛ ያደረከኝ? ፍቅረኛ ያደረኩሽ መልካም ልብ ስላለሽ እንጂ ቆንጆ ስለሆንሽ አይደለም። አሃ እስከ ዛሬ እኔ ቆንጆ ብለኸኝ የማታውቀው ለአንተ ቆንጆ ስላልሆንኩ ነው ማለት ነው? ምናልባት አንቺ ቆንጆ ስለሆንክ ቁንጅና ሊወድልኝ ይችላል ብለሽ ገምተሽ ሊሆን ይችላል። እኔ ግን መልካም ልብሽ እንጂ ውበትሽ አንድም ቀን ታይቶኝ አያውቅም። አረ እኔ የምወደውን ቁንጅናዬን ሳትወድልኝ ልብሽን ነው የምወደው ብትለኝ ምን ይጠቅመኛል? እኔ ተመቸኝን እንጂ የምወደው አንቺ የመረጥሽልኝን አይደለም። ሰን እያስመሰልክ ነው እንጂ በአይን ልታይ የምችለውን ቁንጅናዬን ሳትወድልኝ ልቤ ልትወድልኝ አትችልም። እኔና አንቺ አብረን የምንኖር ፍቅረኛሞች እንጂ እኔ አንቺ ተመልካች አይደለሁም። እኔ ስለ አንቺ ማቀውን ከኔ ውጭ ያሉ ሰዎች የሚያውቁ ከሆነ አንቺ ሁሉ ፍቅረኛ ነሽ ማለት ነው። የኔ ሚስት ደግሞ እንደ ማህተቤ ለብቻ የምትሰጠኝ እንጂ እንደ ሰንበት ቂጣ ከሁሉም ጋር መጋራት አይደለችም። እሺ የውሸት የሚወድሽን ቁንጅና ሲጠፋ እንደ ቅጠል አብሮ የሚረግፈውን ባል ከሆነ የምትፈልጊው መልካም ህይወት ይሁንልሽ።